ዛሬ ኢንተርኔት እንዴት በፍጥነት እና በነፃ መጠቀም እንደምንችል እናያለን። ወደ ቪዲዮ እንሂድ። ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ፍሪ ኢንተርኔት እንዴት መጠቀም እንደምንችል እናያለን። ይህ አፕሊኬሽን መስራት ከጀመረ በጣም ቆይቷል፣ ግን አሁን የብዙ ጥያቄ ስለሆነ እንደገና እናየዋለን። መጀመሪያ እዚህ ጋር የምታያቸው አፖች ያስፈልጉናል። ፕሌይ ስቶር አብዛኞቹ ይኖራቸዋል። እንደገና ደግሞ አርጂሲ ታናል የምትለዋ እሷ ናት ወሳኙ አፕሊኬሽን። አሁን እንዴት እሷን አውርደን በነፃ ኢንተርኔት መጠቀም እንደምንችል እናያለን ማለት ነው። ወደ ፕሌይ ስቶራችን እንገባና እዚህ ሰርቻው ላይ አርጂሲ ታናል ከዚህ ይመጣልን። አርጂሲ ታናል ብለን ሰርች ካደረግን በኋላ ይመጣልንን ያከበብኩላችሁን ከታች አንድ ጊዜ ክሊክ አድርገን ኢንስቶል እናደርጋታለን ማለት ነው። እኔ ኢንስቶል ስላደረኳት ኦፕን ነው የሚለኝ። ስለዚህ ኢንስቶል ካደረጋችኋት በኋላ እንከፍታታለን። ከከፈትነው በኋላ እንደዚህ ነው የሚያመጣልን። እኔ ለእናንተ ለማሳየት አገናኝቼው ነው ስቶፕ ብዬ እንደገና አሳያችኋለሁ። ማስታወቂያ ምናምን ሊመጣባችሁ ይችላል። ከዛ እዚህ ጋር ይቺ ቢጫዋ መስመር እሷ እስክትሞላ ጠብቃችሁ ስኪፕ ማለት ትችላላችሁ ማለት ነው። ማስታወቂያው ነው ይቺ መጣልናለች። እዚህ ጋር እሷን ነክተን አንዴ እንዘሏለን። ከዛ በድጋሚ ደግሞ ሁለተኛ ቢጫ ከሞላሽ በኋላ እንደዚህ ኤክስ ይመጣል። ኤክሷን ነክተን ወደ አፕሊኬሽኑ እንመለሳለን ማለት ነው። ከዛ እዚህ ጋር እንደምታዩት ኢንተርፌስ ይመስላል። ከዛ አውቶ ሴሌክት ሰርቨር የምትላለች እሱ ራንደም ላይ መሆኑን ቼክ እናደርጋለን። የመጀመሪያው ላይ ማለት ነው። እዚህኛው ላይ መሆኑን ቼክ እናደርጋለን። ከዛ እሱን ቼክ ካደረግን በኋላ ወርታችን የታችኛው ላይ ኢትዮጵያ ኦል ኔትወርክ ኤፍአር የሚለው ላይ እሱን ነካና እናንተ መጀመሪያ እሱ ላይ ላይም ስለሚችል እዚህ ጋር ኢትዮጵያን ብላችሁ ሰርች ታደርጋላችሁ። ኢትዮጵያ ብላችሁ ሰርች ካደረጋችሁ በኋላ እዚህ ጋር እንደምታዩት ኦል ኔትወርክ ኤፍአር የምትላለች እሷን አንድ ጊዜ ክሊክ እናደርጋታለን። ከዛ እንደዚህ ያመጣልናል ማለት ነው። ከዛ አሁን ስታርት ማለት እንችላለን። ስታርት ስንለው እኔ አሁን ኮኔክት አድርጌው ስለነበር ነው በአንድ ጊዜ የተገናኘን። ግን እናንተ አልገናኝ ካላችሁ ኖቲፊኬሽን ባራችሁን አወርዳችሁ ፍላይት ሞድ እስከሚገናኝላችሁ ኦን ኦፍ እያደረጋችሁ መሞከር አለባችሁ ማለት ነው። እኔ አሁን ኦን ኦፍ አድርጌ ስሞክረው እንደገናም ላይገናኝ ይችላል። እናንተ እስኪገናኝላችሁ መሞከር አለባችሁ። ያው እንደምታዩት አልተገናኘልኝም። እንደገና ኦን ኦፍ እያደረኩ መሞከር አለብኝ ማለት ነው። እዛው ላይ ያችን ስቶፕ ሳትሏት እራሱ ይገናኛል ኦን ኦፍ እያደረጋችሁ ማለት ነው። እንደምታዩት አሁን ተገናኝቷል ማለት ነው። ማስታወቂያ ይመጣል። ክሎዝ ብለን ማስታወቂያውን እዚች ጋር ክሎዝ የምትላለች ክሎዝ ብለን እናጠፋዋለን። ኤክስ ላይ ይመጣ ይችላል ከላይ እንደ ማስታወቂያ ይለያያል። ክሎዝ ካልነው በኋላ ወደ አፕሊኬሽኑ ይመልሰናል። ከዛ በቃ እንዳሳየኋችሁ ነው። ኮኔክት አደረግን። አሁን ማንኛውንም ነገር መጠቀም እንችላለን ማለት ነው። ዩቲዩብ ላይ ገብቼ ላሳያችሁ። ይሄው እንደምታዩት ቪዲዮ አጭቶልኛል እና ደግሞ በጣም ፈጣን ነው ከሌሎቹ በጣም ፈጣን ነው። ለማገናኘትም ይሄን ያክል አስቸጋሪ አይደለም። ቅድም እንዳሳየኋችሁ ፍላይት ሞድ ኦን ኦፍ ማድረግ ነው አንዴ ስታርት ካላችሁት በኋላ ማለት ነው። አልገናኝ ካለ ግን ቶሎ የሚገናኝ አይነት ነው እና ይሄን ይመስላል። አመሰግናለሁ። ጥያቄና አስተያየት ምናምን ካላችሁ ኮሜንት ላይ ሰብስክራይብ ማድረግ እንዳትረሱ።
ላይክ አድርጓት።